ሰላም ሰላም እንዴት ናችሁ? እየዮች ተመልሰናል። ዛሬም መተናል በሚገራርሙ በአዝናኝ አስተማሪ ቪዲዮዎች ተመልሰናል። ከዚህ በፊት ያው የነበሩትን ሪአክሽን ቪዲዮዎች አይታችኋል። ጥሩ ኮሜንት አስተያየትም ሲሰጡ ነበር ኮሜንት ላይ ኮሜንት ሴክሽኑ ላይ እና አሪፍ ነው። በጣም እናመሰግናለን። አሁንም ግን ያው ላይክ ሰብስክራይብ ማድረጋችሁን እንዳታቆሙ። ዛሬም እንግዲህ በወቅታዊ ጉዳዮች አሪፍ አዝናኝ አስተማሪ ቪዲዮዎች ተመልሰናል። ወቅቱን የጠበቁ ምናምን የሚያዝናኑ አይነት ነገሮች ላይ ፈኒ የሆኑ ነገሮችን እንዲሁም አስተማሪ የሆኑ ተዘንዳችሁ መተናል። አብራችሁን ቆዩ። ከየየ ጋር ትላል እየየ ይቀጥላል። እስኪ እንጀምር። የመጀመሪያው ቪዲዮ ነው ያት ይኸውልህ ብራዘር ዲስፕሊን ይኑር ላይፍ ላይ በዲስፕሊን ማመን መቻል አለበት። በስራ በተግባር ኧረ መጣል ያነቀው ገላጋዮቹ ሚስቴ ምናምን አንተ ከኋላ መተሰው ትይዛለህ። ልቀቀኝ። ዋው ያበደ ልፊያ ነው የተፈጠረው። አሪፍ ነው። በቃ የሰሞኑን የሚሚ እንትን ፕሮሞት ለማድረግ የሄዱበት ርቀት ነው። አሪፍ ነው። በጣም አሪፍ ነው። ይሄ ዝግጅት ጥሩ ነገር ይዞ እየመጣ ይመስላል። ጥሩ ነገር ይዞ እየመጣ ነው። ከውጭም ብዙ ትኩረት ሊስብ ይችላል። በፊት እንደዚህ ተጠናክሮ ከቀጠለ በዚህ ከሱዳን ከየት የመጣ ተፋላሚ ምናምን ነበራቸው። ከጋምቤላ አሁን አለ፣ ግን ከሱዳንም ተው መፋለም የሚፈልጉ ምናምን ነበሩ ብለዋል። እና በጣም ጥሩ ነገር ነው። ወጣቱ ከሱስ ምናምን እንዲርቅ እንደዚህ አልባሌ ነገር ምናምን እንዲርቁ ጥሩ ነገር የሚያሳይ ነገር ነው። የሁለቱ ነገር ደግሞ በቃ ይለያል። የሁለቱ ደግሞ በቃ ወጣ ናቸው፣ ወጣ ያሉ ናቸው። ጆይም እንደዛው ነው። በርግጥ ግን እነዚህ ደግሞ በቃ ገባ ራሳቸውን ፕሮሞት ያደረጉበት መንገድ ያመጡበት መንገድ ምናምን በቃ ያበደ ነው። ደስ ይላል። ያበደ ነው። እና እናንተም ህይወት እንግዲህ ያለውን ነገር ምናምን ነሐሴ 22 አብረን መጨረሻው እናያለን። ይሄ ፉክክር ይቀጥላል። እንግዲህ የሚሚው ተጧጡፏል። እንግዲህ እናንተም ያው አባይ ቲቪ ያስተላልፋል የሚናገርና እዛ ላይ መመልከት ትችላላችሁ። ላይቭ ላይ እኛም ልናስተላልፍ እንችላለን። አይታወቅም። መጠባበቅ ነው። ሰብስክራይብ እያደረጋችሁ እንድትጠብቁ ያው ከወዲሁ ቀጣይ ቪዲዮ እንመልከትና እንመጣለን። እስኪ ደግሞ ምን አድርጌ ነው መምህር እንደሱ የምታይ ለመሰለ ፈጤ ጠንክረህ በርትተህ መማር አለብህ ብዬ ነው። ምክንያቱም የራስህ ቤት የራስህ መኪና ደስ የሚል ኑሮ መኖር የምትፈልግ ከሆነ ጠንክረህ መማር አለብህ። ዋ አንተ በባስ የምትገፋ ምን ነው መምህር? አስባለሁ እሱን ራሱ ምን አይነት ጥያቄ ይመልስ እንዴ? ያለው ሪያሊቲ ቼክ ውስጥ ነው የከተተው። ፈጤ ከባድ ሰው ነው። ከባድ ሚዛን ነው ባይዛ ፈጤ ኮሚኒቲ ራሱ እንዴ። እና በቃ አንዳንዴ ሰው የሚለውን አይደለም የሚታይ ነገር ምናምን የሆነ ታንጂብል የሆነ ነገር ስትመክረው የሆነ ቦታ ላይ እዛ ቦታ ላይ እንደውም ይባላል እኮ የሚመክር ሰው እዛ ቦታ ላይ አንተ የምትፈልገው ሰው የምትፈልገው ቦታ ላይ ካልሆነ አንተ ተሻለ ማለት ነው። ምክር አሁን አብዛኞቻችን ምክር የምንቀበለው ከማንኛውም ሰው ከኛ የተሻለ ሰው መሆን አለበት ምክር ለመስጠት። እውነት ነው። በኤክስፒሪየንስም ሊሆን ይችላል፣ በላይፍ ስታንዳርድ በኤጅ ሊሆን ይችላል፣ ከኛ የተሻለ ነው መሆን አለበት። ከኛ የሚበልጥ ካልሆነ ማለት ምንድን ነው ምኑን አይቶ ከምን ኤክስፒሪየንሱ ሊመክረን ይችላል። ዛትስት በቃ ብዙ ጊዜ ይባላል እንደዛ ካገደመው ምክር ምትተጋፈዋል። አሁን ስለዚህ መምህሩ ሲያመው ማለት ነው ዳማከሴ ወይ ምናምን ይዞ እንትን ቁጥር ዋስ ውስጥ ገብቶ በላብ ነው የሚወጣልን ማለት አጅ ቤት አይደል ማለት መምህራኖችን
አይ ከዚህ ቪዲዮ ላይ ነው እንጂ ኢትዮጵያ መምህራን ከመምህራን ጋር ምናምን ሳይሆን ግን ቶታሊ ሊመሰገኑ የሚገቡ መምህራን ናቸው። በዚች ሀገር ስታንዳርድ ጥሩ እኛንም እየለፉ እየጋሩ ትላለን። እዚህ የጤና ባለሙያና መምህራን በጣም አንደርሬትድ የሆነ ብቻ። እሺ እንግዲህ እናንተ ማሳባችሁን ተስፋ እናደርጋለን። ከስር ደግሞ ሀሳባችሁን እናንተም እንደዚህ መክራችሁ የሆነ ቻሌንጅ ገጥማችሁ የሚያውቅ ከሆነ አሳውቁን እና ወደ ቀጣይ ቪዲዮ እንሄዳለን። አብራችሁን ቆዩ። በስመ አብ ሳተች የልጅ ዳውድ ማሽቃበጥ አንተ ምን እያለች ነው? በጣም እያሽቃበጠ ነው እና ጥሩ ነው። ግን ፐርፎርም እያደረጉ ያሉበት መንገድ ከሴዶ ጋር አብረው ስለሚሰሩ ጓደኛም ስለሆነ አብረው ነው እንትን የሚሉት እና እሱ ነገር ይመስለኛል እየሰራ ነው። ያው ሶሻል ሚዲያ ላይ በተለይ ቲክቶክ ላይ ምናምን ከቆየህ የእነሱን እንትኖች ይገባል ገባርነ ፓተርናቸው ምናምን ይገባል እና በቃ ይሄ ጥሩ ፕሮሞት እያደረጉት ነው። የሚሆን በጣም በቃ ፕሮሞት እያደረጉት ነው። ጥሩ ደረጃ የሚደርስ ብዬ አስባለሁ። ከመጀመሪያው የበለጠ የመጀመሪያው ያው እንደ መጀመሪያነቱ በጣም አሪፍ ነው። ግን አሁን ደግሞ በጣም ብዙ ቲክቶከሮች ኢንቮልቭ አድርገዋል። ሴት ፋይተሮች ራሱ መጥተዋል። ብዙ ነገር እናያለን። ብቻ አጓጊ ነው እውነት፣ በጣም ያጓጓል። እስኪ ደግሞ ወደ ቀጣይ እንመለስ። እስቲ ቀጣይ ቪዲዮ እስቲ አችን ልጅ እዛችሁ ጋር የምትገኝ ተቀበላታለሁ በርተቤ ተቀበላተን ብሎኝ ነው። ሁለቱ ጥምረት መቼም ነው የማታረገው። ተመልከቱ፣ ችሎታውን እናያለን። እስኪ የበርተሚውስ ሪአክሽን ሲጀመር በርተሚውስን ሰምተህ እንዴት ትሄዳለህ አንተ? ተንኮል ነው የሰራበት ሲጀመር። ምን ሆነ? አንዳንዴ የምትሰማውን ማን ነው ብለህ መጠየቅ አለ። ጥምረታቸው ግን ተመችቶኛል። ጥምረታቸው ቲክቶክ ላይ የሚሰሩት የሚገራርም ቪዲዮዎች የሚሰሩት በጣም ድጋሜ ግን ልጅ ዳውድ ሌላ ሴት ጋር እንደዚህ ከበርተሚውስ ጋር ምናምን እንትን ብሎ አይደል? ዋናው ልብ ነው እያለ ይሄዳል። እባክህ ዋናው ልብ ነው እያለ ምን ሆነ? ዋናው ልብ ነው ብቻ። ሪጀክሽንን ደግሞ አትፍሩ። እዚህ አጋጣሚ ሪጀክሽን ኢዝ አንድ እንትን ነው መማሪያ ኢትስ ሌሰን ገባርና ለቀጣይ አፕሮች ስታደርግ ሌላ እንትን በዚህ መንገድ እንዳያደርግ አደረው ስህተትና ሪጀክሽንን አትፍሩ ለማለት ነው። ያው እንደ በርተሚውስ የሚስቁባቸው ሊኖሩ ይችላሉ። የሪሌሽንሺፕ አድቫይስ ነው አትጀምር ወይ እንደ ቅድሙ እንደ መምህሩና እንደ እሺ፣ እስኪ ወደ ቀጣይ ቪዲዮ የእሱን ነገር ትተነዋል። ወደ ጎን ተው። እሺ፣ ይሄኛው ከመጀመሪያው በፊት የነበረ እንትን ነው የሴዶ ኢንተርቪው እና የነበረው የሱ ሪአክሽን የዛኔ የነበረው ነገር ነው ወይ ደግሞ አናላይሲስ ትንተና እየሰጠ ነበር ስለሁለቱ አይደል? ስለዚህ ይሄንንና ምን እንደነበረ እስኪ አብረን ከፋይቱ በፊት ስለዚህ እሱ ጥሩ ገምቶም ከነበረ እናያለን። አንተ ብትሆን ምን ታደርጋለህ? በእንቁላል ቢመታ እነዚህ እኮ የመንገድ የታክሲ ተራ ጽፍ ራሱ እኮ ማለት ያምራል። ከነዚህ ምንም የሚያውቁት ነገር የለም ከጆኒና ከንቃተ። ኧረ ያኛው ያሸንፈዋል። የትኛው ታጠቀ ነው? ጆኒ ያሸንፈዋል 100% እርግጠኛ ማይብ ስለሆነ ስለማያውቅ ማለት የምታውቀው ነገር ላይ ትጠነቀቃለህ። እኛ ሰርቲፋይ ነን፣ ኢንጂነር ነን፣ ኬሚካል ኢንጂነር ነኝ። አላመነሽም። እሱን በደንብ አስረግጠሽ ነገር ማን ነው ጆኒ ማይብ ነኝ። ዶች ፋይት የሚችሉ ይመስላችኋል? አይችልም። ፋይት ካልተማር ካልሰራ ካልተደባደብ ከተማታማ ከሁለቱ ግጠም ብትባል አንተ ማንን ትገጥም ነበር? አንተ ሞትኩ እንዴ? አንበሳ እንዴት ሄዶ ከውሻ ጋር እኔ ለምነውኝ አልነበር እንዴ? እነዚህ ሰው ለምን እንዳልካ አንተ አይመጥኑኝ አማ ፕሮፌሽን ወላሂ አቤት ጉራገን በቃ ማለት ኮንፊደንስ ሰንት ነው በቃ ግን አሁን የኛ ሰው ደግሞ ይምታታበት ይሄ ኢጎ ነው ይላል ወይ ደግሞ ጉራ ኮንፊደንስ አይደለም ይላል። ገባህ? ምክንያቱም የዚህ ፖቴንሻል አላየነው
እሱ በሰራልን ቪዲዮ ነው እኛ እዚህ ያደረግን ፋይት አድርገን እስከምናየው ድረስ ምንም ማለት መወሰን አንችልም፣ ጀጅ ማድረግ አንችልም። እና ነሐሴ 22 ኮንፊደንሱ አሪፍ ነው፣ ግን እስኪ ነሐሴ 22 የሚፈጠረው ማለት ነው። እስኪ ቪዲዮውን እንጨርሰው። አንተ የት ተወዳድረሃል? ግን እኔ ስፔን ተወዳድሬያለሁ በቴኳንዶ በኢንተርናሽናል ቴኳንዶ። መቼ? እኛ ቴኳንዶ ላይ እኮ 10 ዓመቱን ተወዳድረናል። ተቀደናል፣ ቀደናል፣ ወርቀናል፣ ሰብረናል፣ ተሰብረናል። የኢትዮጵያ ሕዝብ አሁን ሴዶ ፋይት ያደርጋል ቢባል ሙሉ ኢትዮጵያ ሕዝብ 100,000 ሰው እንደሚገባ 100% ሹር። የሶማሌውን ንገረኝ። የሶማሌው ሳክስ ነው ሸወደም ምናምን እያሉ እዚያ የሶማሌ ከሆነ ቲክቶክ ላይ ከሆነ ሶማሌ ተወላጅ ዩኬ የሚኖር የሶማሌ ተወላጅ ነበርና ከሱ ጋር የሆነ ሰጣ ገባ ምናምን ጀምረው ነበርና ወደ ለንደን የሚሄድ እድል ሴዶ ተመሳሳይቶለት ምናምን ነበርና እና ሳክስ ነው ቀርታል ምናምን ስለሱ ነው እየጠየቀ ነው። እኔ ተሸንፌ አላውቅም። አልሐምዱሊላህ ታሸነፈም እንደው አስደምሜ ነው በኖካውት በቃ በማይታመኑ ኪኮች ነው ጥዬ ማሸነፈው። ምንድነው ሚስጥሩ የምታሸንፍበት? በዛው ሊጥስ ነው ለንደን ጆካ ነው ለንደን የሚለው ሴዶ በዛው ሊጥስ ነው እያለ እኔ በቃ $5 ሚሊዮን $5 ሚሊዮን እኔ አንድ ሰው ሳልነካው ራሱ መቶኝ ይጎዳል። ልክ እንደ ድንጋይ ግንብ ነው ያለው ቆራራ ኢንተርቪው ለራሱ ልክ እንደ ድንጋይ እንደ ግንብ ማለት ነው። አንተ ድንጋይ መታ እንደማለት እኮ ያ ደግሞ የመጣው በትሬኒንግ ነው። መቶኝ ይወድቃል። ፊቴ እጁ መቶ እጁ ይሰበራል። አላህ ያሳየህ። በቦክስ መቶ ይሰበራል። ቆሎ ቦክስ የሚጨብጥ ሁላ ይመጣና አንተ ለምሳሌ ሊሰጥ ይፈልጋል። አይደለም ገንዘብ የሚገኝበት ነገር ላይ ይቅርና ዝም ብሎ በተራም ነገርኛ ደፋር እየሆነ ራሱን ያስቀመጠበት ቦታ ማንም አላስቀመጠም። አናዘር ሌብል እስኪ እንግዲህ ነሐሴ 22 አይተን ነው ነሐሴ 22 ይለያል። እዚህ ላይ የነበረው ነገር ግን ትክክል ነው ማለት ጆኒ እንደሚያሸንፍ ከንቃተ ህሊና ደምድሞ ነበር። ያው ጆኒን ያሸነፈው ያውንም ደግሞ እስኪ እኔ ያሸንፋለሁ እያለ ነው። እስኪ እሱ ካሸነፈ እናየው። ብቻ ግን እስኪ ሴዶ ጥሩ ኮንፊደንሱ ጥሩ እንትን ላይ ነች። ተመችቶናል። እኛ እንደዚህ አይነት ኮንፊደንስ ያለ ሰው አይቶ ጥሩ ነው። ባዶ ኮንፊደንስ ብቻ ሳይሆን ግን የምትሰራ ምናምን አብሮ ካለ ያው ታይላንድ ሄዶ እኮ ሰልጥኗል። ሁለቱር ሶስቱና አካባቢ ሄዶ ሰልጥኗል። ዝግጅት እያደረገ ነበረ። የበቂ ዝግጅት። እስኪ ደግሞ ውጤቱ አብረን እናያለን። እና ይመቻቸው። እናንተም ሰብስክራይብ እያደረጋችሁ ጠብቁ። እናንተ ደግሞ ሰብስክራይብ በማድረግ እንድንሰራ አበረታቱን። ቀጣይ ቪዲዮ ሌላ ቪዲዮስ እንመልከት። እዛው እነሱ ነው ይቀጥላል። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። ይሄ ቪዲዮ ከፕሬስ ኮንፈረንሱ በኋላ ነው። ፕሬስ ኮንፈረንሱ ላይ ትራሽ ቶኮች ነበሩ፣ የተባባሉት ነገር አለ። ለሱ ሪስፖንስ ነገር ነው። እንስማው እስኪ። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም። ሂዶን ነው የሚያተው። ስለዚህ አንዳንድ ሰዎች አላችሁ ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም፣ ምንም ኔጌቲቭ ነገር አላሰብኩበትም። የኔን ካራክተር ነው የነገረኝ። እኔ ማይረባ ባህሪ አለኝ። ገብቷችኋል አይደል? ግን ያው አላህ መሐሪ ነው። የኔ እምነቴ ፍጹም ነው፣ እኔ ግን ፍጹም አይደለሁም ብዬ መለሻለሁ። ስለዚህ ከዛ ውጪ እኔና እሱ ከስፖርታዊ ግንኙነት ውጪ ሌላ ኔጌቲቭ ነገር የለም። ምንም እንዳታስቡ። እንግዲህ ያው እንደሰማችኋት ነው ሴዶ በጣም የሴዶ ሌላኛ መልኩ ነው ያየነው እዚህ ጋር በጣም ሀምብሎና የተጠና ነገር ነው ያወራው። ከፕሪ ኮንፈረንሱ ከፖስት ኮንፈረንሱ በኋላ ከጋዜጠኞች እንዲሁም ከታዳሚዎች የተነሳላቸው ጥያቄ ከመለሱ በኋላ የሰጠው ሪያክሽን ቪዲዮ እና በጣም የበሰለ አስተያየት ነው የሰጠው። እዛ ላይ የተነጋገርናቸው ጥሩ ያሉ ነገሮችን በቃ ለእንትኑ ሲባል ነው ለጌሙ ሲባል ነው እንጂ ከዛ ቢሆን የዘለለ ነገር የለም። በኔጌቲቭ አትዩት ነው። በኔጌቲቭ አትዩት ነው። ያው
ትንሽኛ ጫፏን ይዘን እንትን ስለምንል ማራገብ ስለምንወድ ለዛ ነው። በጣም አሪፍ ሴዶ በሰል ያለ እዚህ ጋር በጣም ሙክክ ብላለች ሴዶ። የነበረው ቆይታ እንግዲህ ይህን ይመስላል። ይመቻችሁ። አብራችሁን ስለነበራችሁ እናመሰግናለን። ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። ቤተሰብ ሁኑን። ስለምታሳዩን ፍቅርና አክብሮት በጣም እናመሰግናለን። ደግፉ። ይመቻችሁ። ሰላም። ባይ ባይ። እሺ